1000 ሚስቶች የነበሩት ንጉስ በመጽሐፍ ቅዱስ ላይ በጠቢብነታቸው ከሚነሱ ነገስታቶች ዋነኛው ነው። በዛሬው ቪዲዮ የታላቁን ጥበበኛ ንጉስ ማለትም የንጉስ ሰለሞንን አስገራሚ ታሪክ እንዲሁም 1000 ሚስቶችን በማግባቱ ስለገጠመው ትልቅ ችግር በስፋት የማስቃኛችሁ ይሆናል። ቪዲዮውን እስከመጨረሻው እንድትከታተሉ በአክብሮት ጋብዛለሁ። ያላችሁት ገዳማት ቲቪ ዩቲዩብ ቻናል ላይ ነው። እንግዲህ በምስሉ ላይ የምትመለከቱት የዩቲዩብ አናሊቲክስ የሚያሳየን የኛን ቻናል ከምትመለከቱት ሰዎች 86% የምትሆኑት እስከዛሬ ሰብስክራይብ ሳታደርጉ እንደምትመለከቱን ያሳያል። እኛ የምንሰራቸውን ሃይማኖታዊ ቪዲዮዎች ከወደዳችኋቸው አይቀር ቻናላችንን በቅንነት ሰብስክራይብ በማድረግ እንድታግዙን በትህትና እንጠይቃለን። እንዲሁም ነባሮች ይህን ቪዲዮ ላይክ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እናልፋለን። ጠቢቡ ሰለሞን ብዙ የተወራለት እጅግ የተከበረ የእግዚአብሔር ወዳጅ በመሆኑ ከአምላኩ ጋር ይነጋገር የነበረ በርካታ ሚስቶች የነበሩት ጠቢብ እንደሆነ የሚነገርለት የዳዊት ልጅ የሆነ የእስራኤል ንጉስ ነበር። ንጉስ ሰለሞን በየዓመቱ ሰኔ 23 ይታሰባል። በመጽሐፈ ስንክሳር ላይ ተመዝግቦ የሚገኘው የሰለሞን ታሪክ በሰፊው የታወቀ ነው። በዛ መሰረት መነሻችንን ስንክሳር የሰኔ 23ን አድርገን እንደሚከተለው ማስቀመጥ እንችላለን። የንጉስ ሰለሞን አባት የሆነው ንጉስ ዳዊት የእግዚአብሔርን ሕግ ተላልፎ ከኦርዮ ሚስት ከቤርሳቤ ጋር በዝሙት በመውደቅ እና ባሏን በማስገደል ኃጢአት በመፈጸሙ እግዚአብሔር አምላክ ነቢዩ ናታንን ልኮ ስለበደሉ ገሰጸው። በዚህ ጊዜ ንስሐ ገብቶ ተጸጸተ። እግዚአብሔርም ንስሐውን ተቀብሎ ኃጢአቱን ይቅር አለው። በኋላም በእግዚአብሔር ፍቃድ ቤርሳቤህን ሚስቱ አደረጋትና ሰለሞንን ወለዱ። ሰለሞን ሲያድግም በዙፋን እንደሚተካው ንጉስ ዳዊት ለቤርሳቤ ቃል ገብቶላት ነበር። ብላቴናው ሰለሞን 12 ዓመት በሞላው ጊዜ አዶንያስ በዳዊት ምትክ ለመንገስ አስቦ በሮኤል ምድር ምንጭ አጠገብ ኤልቲ ዘዘኤልቲ በሚባል ቦታ ላሞችን በጎችንና ፍየሎችን አርዶ የሰራዊት አለቆችን የንጉስ አሽከሮችንና ካህኑ አብያታርንም ጠርቶ ግብዣ አደረገ። እነርሱም አዶንያስ 1000 ዓመት ያንግስህ እያሉ አወደሱ መረቁትም። ዳዊትም የአዶንያስን ሥራ ከቤርሳቤህና ከነቢዩ ከናታን በሰማ ጊዜ የዮዳሄን ልጅ ቢንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማችና ቀኛዝማቾቹን ሁሉ አስጠርቶ ሰለሞንን በራሱ በቅሎ ላይ አስቀመጠው። ወደ ግዮን እንዲያወርዱትና በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብተው እንዲያነግሱት ሰለሞንም በአባቱ ፈንታ በእስራኤላውያን ላይ እንዲነግስ ንጉስ ዳዊት አዘዘ። ካህኑ ሳዶቅም ከዳዊት እንደታዘዘው ሰለሞንን የንግስና ቅባትን ቀባው፣ መለከትም ነፋ። ሕዝቡም ሁሉ ሰለሞንን 1000 ዓመት ያንግስህ እያሉ ተከትለውት ወጡ። ከበሮም መቱ፣ ታላቅ ደስታንም አደረጉ። ሰለሞንም በመንግስት ዙፋን ተቀመጠ። የንጉሱ አሽከሮችም እግዚአብሔር የሰለሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋኑንም ከዙፋን ይልቅ ከፍ ከፍ ያድርገው እያሉ ዳዊትን አመሰገኑት። ዳዊትም ዓይኖቼ እያዩ በዙፋኔ ላይ የሚቀመጥ ልጅ ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ንጉስ ዳዊት የሚሞትበት ጊዜ መድረሱን ሲረዳ እኔ ሰው ሁሉ በሚሄድበት በሞት ጎዳና ሄዳለሁ፣ አንተ ግን ጽና፣ ብልህ ሰውም ሁን፣ በሕጉ ጸንተህ ትኖር ዘንድ በሙሴ ሕግ የተጻፈውን የፈጣሪህን የእግዚአብሔርን ሕግና ትእዛዝ ጠብቅ ብሎ ልጁ ሰለሞንን መከረው። ከዳዊት ዕረፍት በኋላ ንጉስ ሰለሞን በገባዖን ምድር መስዋዕትን በሰዋ ጊዜ እግዚአብሔር በሕልም ተገልጾ እሰጥ ዘንድ ልብህ ያሰበውን ለምነኝ አለው። ሰለሞንም እኔ ባሪያ መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝና ለዚህ ለብዙ ወገንህ በእውነት እፈርድ፣ ክፉንም ከበጎ ለይቼ አውቅ ዘንድ ዕውቀትን ስጠኝ ብሎ ለመነው። እግዚአብሔርም ብዙ ዘመንንና ባለጠግነትን የጠላቶችንም ጥፋት አልለመንከኝምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምነሃልና እነሆ እንዳልክ አረኩልህ። እነሆ ካንተ አስቀድሞ እንዳልነበረ ካንተ በኋላም እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቦናን ያለመንከኝን ባለጠግነትና ክብርንም በዘመንህ ሁሉ ሰጠሁ አለው። በዚህም ሰለሞን የለመነውን ብቻ ሳይሆን ያልጠየቀውን በረከት ሁሉ ተጨምሮ ተሰጠው። ጥበብና ብልህነት ተሰጠው፣ ባለጠግነትም ተሰጠው፣ ክብርም ሁሉ ተሰጠው። ሰለሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንዳለመ አወቀ። ወደ ኢየሩሳሌም ሄዶም በጽዮን በእግዚአብሔር ታቦት ሕግ አንጻር ባለው መሠዊያ ፊት ቆሞ የሰላም መሥዋዕትን አቀረበ። ለሰዎቹና ለእርሱም ታላቅ ግብዣን አደረገ። በዚያን ጊዜም 2 አመንዝራ ሴቶች ወደ እርሱ መጥተው በአንድ ቤት እንደሚኖሩና በ3 ቀን ልዩነት ልጆችን እንደወለዱ፣ አንደኛዋ ሴትም ልጇን በሌሊት ተጭነው በሞተባት ጊዜ ያልሞተውን የሌላኛዋን ልጅ ወስዳ የሞተውን ልጅ እንዳስታቀፈቻት በማብራራት የሞተው ልጅ ያንቺ ነው፣ ያልሞተው ልጅ የኔ ነው በሚል አቤቱታ ለንጉሥ ሰለሞን አቀረቡ። ንጉሡም የሁለቱን ንግግር ካደመጠ በኋላ ያልሞተውን ልጅ
በሰይፍ ቆርጣችሁ እኩል አካፍሏቸው ብሎ ትእዛዝ ሰጠ። በዚህ ጊዜ ያልሞተው ልጅ እናት የሆነችው ሴት ልጁን አትግደሉት፣ ደህናውን ለእርሷ ስጧት ስትል፣ ሁለተኛዋ ሴት ግን ቆርጣችሁ አካፍሉን እንጂ ለእኔም ለእርሷም አይሁን አለች። ንጉሡም እውነቱን ከሴቶቹ አኳኋን ተረድቶ ልጁን አትግደሉት ላለችው ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና ብሎ ፈረደ። በዚህ ፍርዱ ምክንያት እስራኤል ሁሉ ቅን ፍርድ ይፈርድ ዘንድ የእግዚአብሔር ጥበብ በእርሱ ላይ እንዳለ አይተዋልና ንጉሡን ፈሩት፣ አከበሩት። ከዚህ በኋላ ንጉሥ ሰለሞን የእግዚአብሔርን ቤተ መቅደስ ማነጽ ጀመረ። ምርጥ የሆነውን ወርቅ፣ ብር፣ እንጨትና ድንጋይ ተጠቅሞ ቤተ መቅደሱን ገነባ። በሺዎች የሚቆጠሩ ጥሩ ችሎታ ያላቸው ወንዶችና ሴቶች ቤተ መቅደሱን በመገንባቱ ሥራ ተካፍለዋል። ከ7 ዓመት በኋላ ቤተ መቅደሱ ተሰርቶ አለቀ። ከዚያም ቤተ መቅደሱን ለእግዚአብሔር ለመወሰን ዝግጅት ተደረገ። በዚያም መሠዊያ ይገኝ የነበረ ሲሆን ቤተ መቅደሱ ለአምላክ በተወሰነበት ጊዜ መሠዊያው ላይ መሥዋዕት ቀርቦ ነበር። ሰለሞን በመሠዊያው ፊት ተንበርክኮ እንዲህ በማለት ጸለየ። አምላክ ሆይ የዚህ ቤተ መቅደስ መጠንም ሆነ ውበት ለአንተ በጣም ያንሳሃል። ግን እባክህ አምልኳችንን ተቀበል፣ ጸሎታችንንም ስማ። እግዚአብሔርም ሰለሞን የገነባውን ቤተ መቅደስም ሆነ ያቀረበውን ጸሎት ተቀብሎታል። ሰለሞንም ጸሎቱን እንደጨረሰ እሳት ከሰማይ ወርዶ በመሠዊያው ላይ የቀረበውን መሥዋዕት አቃጠለ። አምላክ ለሰለሞን በዚህ መንገድ ቤተ መቅደሱን እንደተቀበለው አሳየው። እስራኤላውያንም ይህንን ሲያዩ በጣም ተደሰቱ። እሳት ከሰማይ ወርዶ በመሠዊያው ላይ ያለውን መሥዋዕት ሲበላ በመላው እስራኤልም ሆነ ራቅ ብለው በሚገኙ ቦታዎች የነበሩ ሰዎች በንጉሥ ሰለሞን ጥበብ ይደነቁ ነበር። ሰዎች ችግር ሲገጥማቸው መፍትሔ ለማግኘት ወደ ሰለሞን ይመጡ ነበር። ንግሥተ ሳባም ከባድ ጥያቄዎችን በመጠየቅ ልትፈትነው መጥታ ነበር። ለጥያቄዎቿ የሰጠውን መልስ ስትሰማ ግን እንዲህ አለች። ሰዎች ስለ አንተ የነገሩኝን ነገር አላመንኩም ነበር። አሁን ግን እነሱ ከተናገሩትም በላይ ጥበበኛ እንደሆንክ አይቻለሁ። አምላክህ እግዚአብሔር ባርኮኛል በማለት አድናቆቷን ገልጻለታለች። ሰለሞን ይገዛ በነበረበት ዘመን እስራኤላውያን አስደሳች ሕይወት ይኖሩ ነበር። ሆኖም ከጊዜ በኋላ ሁኔታዎች ተለወጡ። ጠቢቡ ሰለሞን ቤተ መቅደሱን እስራኤላውያን ከግብፅ ከወጡ በ470ኛው ወይም ሰለሞን በነገሰ ከ4ኛው ዓመት 2ኛው ወር ጀምሮ እስከ 11ኛው ዘመነ መንግስቱ 8ኛው ወር ድረስ ሰርቶ በ7 ዓመታት ውስጥ ፈጽሞታል። የራሱን ቤትም በ13 ዓመት ሰርቶ ጨረሰ። ሰለሞን ቤተ መቅደሱንና የራሱን ቤት ከፈጸመ በኋላ የእግዚአብሔርን ታቦት ያመጣ ዘንድ የእስራኤልን ሽማግሌዎች፣ የነገድና የአባቶቻቸውን ቤት አለቆች ሁሉ በ7ኛው ወር ላይ በኢየሩሳሌም ሰበሰባቸው። ካህናቱም ታቦቷን፣ የምስክሩን ድንኳንና ንዋያተ ቅድሳቱን ሁሉ ተሸክመው ንጉሡና ሕዝቡም በታቦቷ ፊት ስፍር ቁጥር የሌላቸውን በጎችና ላሞች እየሰዉ ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን አስገቧት። ካህናቱ ከቤተ መቅደስ በወጡ ጊዜ የእግዚአብሔር ብርሃን ቤተ መቅደሱን ሞላው። ካህናቱም ሥራቸውን መሥራትና ከብርሃኑ ፊት መቆም ተሳናቸው። ያን ጊዜም ሰለሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደሱን በእውነት ሠራሁልህ አለ። ከዚያም ፊቱን ወደ መሠዊያው መልሶ እጆቹን ዘርግቶ በጉልበቱ ተንበርክኮ ሰገደና ወደ እግዚአብሔር ጸሎት አደረሰ። ሕዝቡንም ሁሉ መረቃቸው። ጸሎቱን ከፈጸመ በኋላም ከመሠዊያው ፊት ተነስቶ ቆመና ለወገኖቹ ለእስራኤል ዕረፍትን የሰጠ እግዚአብሔር ይመስገን እያለ በታላቅ ቃል የእስራኤልን ማኅበር መረቃቸው። ከዚያም ንጉሡና ሕዝቡ ለእግዚአብሔር መሥዋዕት አቅርበው ቅዳሴ ቤቱን አከበሩ። ሰለሞን ስለ ሰላም ለእግዚአብሔር የሰዋቸው በጎች በቁጥር 22,000 ነበሩ። ዳግመኛም እግዚአብሔር ለሰለሞን ተገልጾ የለመንከኝን ልመናህን ጸሎትህን ሰማሁ፣ እንደ ልመናህም ሁሉ አደረግኩልህ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሠራኸውን ቤተ መቅደስ አከበርኩት፣ ልቦናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ ብሎ ቃል ኪዳንን ሰጠው። ሰለሞን ሲነግስ በ10ዎቹ ዕድሜ ላይ የሚገኝ ወጣት ነበር። አምላኩን አብዝቶ ይወድ ነበር። አባቱ ዳዊት የሰጠውን ጥሩ ምክርም ተከትሏል። በሰሎሞን የግዛት ዘመን መሬቱ የተትረፈረፈ ስንዴ፣ ገብስ፣ ወይን፣ በለስና ሌሎችንም ምግቦች እንዲያበቅል በማድረግ አምላክ ሕዝቡን ባርኮታል። ሕዝቡ ጥሩ ጥሩ ልብሶችን ይለብሱ ነበር፣ እንዲሁም በሚያምሩ ቤቶች ውስጥ ይኖሩ ነበር። ሁሉም ሰው ማንኛውንም ጥሩ ነገር እንደ ልቡ ማግኘት ይችል ነበር። ይህ ሁሉ በእንዲህ እንዳለ የእስራኤል መንግሥት ተከፈለ። ሰለሞን እግዚአብሔርን ያመልክ በነበረበት ጊዜ ሁሉ በእስራኤል ውስጥ ሰላም ነበር። ሰለሞን ከእግዚአብሔር አምልኮ ከማፈንገጡ በፊት በእስራኤል ሁሉ አንድነት ነበረ። ሆኖም ሰለሞን ከተለያዩ አገሮች የመጡ ብዙ ሚስቶችን አገባ። እነዚህ ሴቶች ደግሞ ጣዖት ያመልኩ ነበር።
የተለያየ የባዕድ አምልኮ ሥርዓትን የሚከተሉ በርካታ ሴቶችን አግብቷል። ከጊዜ በኋላ ሰለሞንም በሚስቶቹ ምክንያት ጣዖት ማምለክ ጀመረ። እግዚአብሔርም በዚህ በጣም አዘነበት። ስለዚህም ሰለሞንን እንዲህ አለው፣ የእስራኤል መንግሥት ለሁለት ይከፈላል። ትልቁን ክፍል ከአንተ ቤተሰብ ላይ ወስጄ ከአገልጋዮች ለአንዱ ሰጠዋለሁ። ያንተ ቤተሰብ የሚገዛው ትንሹን ብቻ ይሆናል በማለት አምላክ ሰለሞንን ተናግሮታል። እግዚአብሔር ይህንን ውሳኔውን በሌላ መንገድም ገልጾለታል። ከሰለሞን አገልጋዮች አንዱ የሆነው ኢዮራብም በመንገድ ላይ ሲሄድ ነቢዩ አኪያን አገኘው። አኪያህም የራሱን ልብስ 12 ቦታ ቀደደና ኢዮርብዓምን እንዲህ አለው፣ እግዚአብሔር የእስራኤልን መንግሥት ከሰለሞን ቤተሰብ ወስዶ ለሁለት ይከፍለዋል። አንተ በ10 ነገዶች ላይ ንጉሥ ስለምትሆን 10ሩን ቁራጭ ውሰድ አለው። ንጉሥ ሰለሞን ይህንን ሲሰማ ኢዮርብዓምን ለመግደል ፈለገ። በዚህ ጊዜ ኢዮርብዓም ወደ ግብፅ ሸሸ። ከጊዜ በኋላ ሰለሞን ሞተና ልጁ ሮብዓም ነገሠ። በዚህ ጊዜ ኢዮርብዓም ወደ እስራኤል ቢመለስ ምንም ችግር እንደማያጋጥመው አሰበ። ወዲያውም ተነስቶ ወደ እስራኤል አቀና። እስራኤላውያን ኢዮርብዓምን ላቆመው የወርቅ ጥጃ መሥዋዕት ሲያቀርቡ የእስራኤል ሽማግሌዎች ሮብዓምን ለሕዝቡ መልካም ነገር የምታደርግ ከሆነ ለአንተ ታማኝ ይሆናሉ አሉት። ጓደኞቹ ግን ሕዝቡን በጭካኔ መግዛት አለብህ፣ እንዲያውም የበለጠ እንዲሰሩ አድርጋቸው አሉት። ሮብዓም የጓደኞቹን ምክር ተቀበለ። በመጽሐፈ ነገሥት ቀዳማይ ምዕራፍ 12 ላይ የተጻፈው ሐሳብ ይህንን የሚገልጽ ነው። ሮብዓምም በጓደኞቹ ምክር በመጓዝ ሕዝቡን በጭካኔ ገዛ ጀመር። በዚህ ጊዜ 10ሩ የእስራኤል ነገዶች በሮብዓም ላይ አመፁ። ከዚያም ኢዮርብዓምን በ10ሩ ነገዶች ላይ ንጉሥ አደረጉት። ይህ የ10ሩ ነገድ መንግሥት የእስራኤል መንግሥት ተብሎ ይጠራ ጀመር። የቀሩት ሁለቱ ነገዶች መንግሥት ደግሞ የይሁዳ መንግሥት ተብሎ ይጠራ ጀመር። ሁለቱ ነገዶች ለሮብዓም ታማኝ ሆኑ። በዚህ መንገድ 12ቱ የእስራኤል ነገዶች ለሁለት ተከፈሉ። ኢዮርብዓምም ሕዝቡ ለአምልኮ ወደ ኢየሩሳሌም እንዲሄድ አልፈለገም። ምክንያቱም ኢየሩሳሌም የምትገኘው በሮብዓም ግዛት ውስጥ ነበር። ኢዮርብዓምም ሕዝቡ ወደዚያ ከሄደ በእኔ ላይ አምጾ ሮብዓምን ሊደግፍ ይችላል ብሎ አሰበ። ስለዚህ 2 የወርቅ ጥጃዎችን ሰርቶ እስራኤላውያንን እንዲህ አላቸው፣ ኢየሩሳሌም በጣም ይርቃቸዋል፣ እዚህ ማምለክ ትችላላችሁ በማለት መመሪያ ወጣ። በዚህም ምክንያት ሕዝቡ እንደገና እግዚአብሔርን ትቶ የወርቅ ጥጃዎችን ማምለክ ጀመረ። ዘመን አልፎ ዘመን ሲተካ ብዙ ነገሥታት እስራኤልን የገዙ ሲሆን አብዛኞቹ ታማኞች አልሆኑም፣ ለአምላካቸው የተመቹ መሆን አልቻሉም። በሰለሞን ምክንያት የእስራኤል ነገድ ከተከፈለ በኋላ እስራኤል በአምልኮተ እግዚአብሔር መቀጠል አልቻለችም። በዚህም ከጊዜ በኋላ ባቢሎናውያን ኢየሩሳሌምን አጠፏት። ሰለሞን ንጹሑን አምልኮ ከተወ በኋላ እግዚአብሔር አስቀድሞ እንደተናገረው የእስራኤል ብሔር ተከፈለ። የሰለሞን ልጅ የሆነውና ከእርሱ በኋላ የነገሰው ሮብዓም ጨቋኝ ንጉሥ ሆኗል። በዚህም የተነሳ 10ሩ የእስራኤል ነገዶች በሮብዓም ላይ አምፀው ሰሜናዊውን የእስራኤል መንግሥት አቋቋሙ። የተቀሩት ሁለቱ ነገዶች ደግሞ በዳዊት የዘር ሐረግ ለመውጣትና በኢየሩሳሌም ሆኖ ለሚገዛው ንጉሥ ታማኞች በመሆን ደቡባዊውን የይሁዳ መንግሥት መሠረቱ። የሁለቱ መንግሥታት አገዛዝ ሁከት የነገሰበት ሲሆን ለዚህም ዋነኛው ምክንያት ነገሥታቶቻቸው እምነተ ቢስ መሆናቸውና አምላክን አለመታዘዛቸው ነበር። የሰሜናዊ የእስራኤል መንግሥት ነገሥታት ከመጀመሪያው አንስቶ የሐሰት አምልኮን በማራመዳቸው በዚያ የነበረው ሁኔታ ከይሁዳ መንግሥት የከፋ ነበር። እንደ ኤልያስ እና ኤልሳ ያሉት ነቢያት ሙታንን ማስነሳትን ጨምሮ ታላላቅ ተአምራትን ቢፈጽሙም ሕዝቡ በተደጋጋሚ ጊዜ ወደ መጥፎ አካሄዱ ይመለስ ነበር። በመጨረሻም አምላክ አሥራውያን ሰሜናዊውን መንግሥት እንዲያጠፉት አደረገ። ሰሜናዊ የእስራኤል መንግሥት ከጠፋ በኋላ የይሁዳ መንግሥት ከ100 ዓመት ለሚበልጥ ጊዜ መቆየት ቢችልም ከእግዚአብሔር ቅጣት ግን አላመለጠም። የአምላክ ነቢያት የሰጡትን ማስጠንቀቂያ ሰምተው ብሔሩ ወደ እግዚአብሔር እንዲመለስ ለማድረግ የሞከሩት ጥቂት የይሁዳ ነገሥታት ብቻ ነበሩ። ለምሳሌ ያህል ንጉሥ ኢዮስያስ ይሁዳን ከሐሰት አምልኮ ማጽዳት የጀመረ ከመሆኑም በላይ የአምላክን ቤተ መቅደስ አድሶት ነበር። በሙሴ በኩል የተሰጠው የአምላክ ሕግ የመጀመሪያው ቅጂ በተገኘ ጊዜ ኢዮስያስ በሕጉ ላይ በሰፈረው መልእክት ልቡ በጥልቅ ስለተነካ የሐሰት አምልኮን ለማስወገድ የጀመረውን ዘመቻ ይበልጥ አጠናከረው። የሚያሳዝነው ግን ከኢዮስያስ በኋላ የነገሱት ነገሥታት የዚህን ንጉሥ መልካም አርአያ አልተከተሉም። በተቃራኒው መንገድ በመሄድ ከአምልኮተ እግዚአብሔር በማፈንገጥ በዓለማዊ ስካር ውስጥ ነበር የወደቁት። በመሆኑም እግዚአብሔር የባቢሎን መንግሥት ይሁዳን ድል በማድረግ ኢየሩሳሌምንና ቤተ መቅደሷን እንዲያጠፋ አደረገ። ከጥፋቱ የተረፉት ሰዎች በምርኮ ወደ ባቢሎን ተጋዙ። አምላክ ሕዝቡ ለ70 ዓመት በግዞት እንዲቆይ ትንቢት ተናግሮ ነበር። እግዚአብሔር አስቀድሞ ቃል በገባው መሠረት
ብሔሩ እንደገና ወደ ገዛ ምድሩ እንዲመለስ እስኪፈቀድለት ድረስ በዚያ ሁሉ ዓመታት የይሁዳ ግዛት ባድማ ሆና ቆየች። ከዚህ በኋላም ቢሆን ተስፋ የተሰጠበት አዳኝ ማለትም በትንቢት አስቀድሞ የተነገረለት መሲህ መግዛት እስኪጀምር ድረስ ከዳዊት የዘር ሐረግ የሚነሱ ነገሥታት አይኖሩም። በኢየሩሳሌም ውስጥ በዳዊት ዙፋን ላይ ከተቀመጡት ነገሥታት በአብዛኞቹ አገዛዝ ውስጥ እንደታየው አምልኮተ እግዚአብሔር የሌለበት፣ ፈሪሃ እግዚአብሔር የሌለበት፣ ፍጽምና የጎደላቸው ሰዎች የበዙበት ሥርዓት ነበር። መጽሐፍ ቅዱስ ንጉሥ ሰለሞን የሚስቶቹን ብዛት በተመለከተ እንዲሁም በእነሱ ምክንያት ልቡ ተሰብሮ በሴቶቹ ፍቅር ክፉኛ ተነድፎ ከእግዚአብሔር አምልኮ የወጣበትን መንገድ እንዲህ ሲል ገልጾታል። በአንደኛ ነገሥት ምዕራፍ 11 ላይ ንጉሡም ሰለሞን ከፈርዖን ልጅ ሌላ በሞዓባውያን፣ በአሞናውያን፣ በኤዶማውያን፣ በሲዶናውያንና በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር ሰለሞን በፍቅር ተጣበቀ። ለእነርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶችም ነበሩት። ሚስቶቹም ልቡን አዘነበሉት። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰለሞን ልብ እንዲሁ አልነበረም። ሰለሞንም የሲዶናውያንን አምላክ አስታሮትን፣ የአሞናውያንንም ርኩሰት ሚልኮምን ተከተለ። ሰለሞንም በእግዚአብሔር ፊት ክፉ ነገርን አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያም ጊዜ ሰለሞን ለሞዓብ ርኩሰት፣ ለካሞሽ፣ ለአሞን ልጆች ርኩሰት፣ ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሠራ። ለአማልክቶቻቸው ዕጣን ለሚያጥኑ መሥዋዕትም ለሚሰዉ ለእንግዶች ሚስቶች ሁሉ እንዲሁ አደረገ በማለት መጽሐፉ በግልጽ አስቀምጦታል። በዚህ መሠረት ሰለሞን በነበረው ሀብት በነበረው ጥበብ ተጠቅሞ በርካታ ሴቶችን አግብቷል። በዚህም 700 ሚስቶች እንዲሁም 300 ቁባቶች ነበሩት። በአጠቃላይ 1000 የሚሆኑ ሚስቶች ነበሩት። ሰለሞን በየቀኑ ከተለያዩ ሚስቶቹ ጋር ቢተኛ ዛሬ የተኛትን ሴት መልሶ የሚያገኛት ከ3 ዓመት በኋላ ነው የሚሆነው ማለት ነው። ጠቢቡ የሚተኛቸው ሴቶች ግን እነዚህ ብቻ አልነበሩም። ከዓለም ሁሉ ዝናውን ሰምተው ወደ ሰለሞን የሚሄዱ በርካታ ሴቶች ነበሩ። ሊጎበኙት የሚሄዱትን ሴቶችም ይተኛቸው ነበር። እንግዲህ በዚህ ስሌት መሠረት ሁሉንም ሚስቶቹን ለማዳረስ ከ3 ዓመት በላይ ሊፈጅበት ይችላል ማለት ነው። የሰለሞንን ዝና ሰምተው ከጎበኙት ወይዛዝርት መካከል የሳባ ንግሥት ወይም ኢትዮጵያዊቷ ንግሥተ ሳባ አንዷ ነበረች። ሰለሞንም ይቺን ንግሥት አብሯት በመተኛት ቀዳማዊ ምኒልክን ወልዳለች። በመጽሐፍ ቅዱስ ላይም የሳባ ንግሥት ብዙ ስጦታ ይዛ ንጉሡን ለመጎብኘት መሄዷን ይነግረናል። መጽሐፍ ቅዱስ በመጽሐፈ ነገሥት ቀዳማዊ ላይ በምዕራፍ 10 ከቁጥር 1 እስከ 13 ድረስ ንግሥተ ሳባ ጠቢቡ ሰለሞንን ጎብኝታ ወደ ሀገሯ እንደተመለሰች ይነግረናል። በዚህም መሠረት ኢትዮጵያዊቷ ንግሥተ ሳባ ከጠቢቡ ሰለሞን የወለደችው ቀዳማዊ ምኒልክ ሰለሞን በኢትዮጵያ የመጀመሪያው የሰለሞናዊ ሥርወ መንግሥት መሥራች በመሆን እንደነገሰ ታሪክ ይነግረናል። ጠቢቡ ሰለሞን በታሪክ ባለ ብዙ ሚስት የሆነ የመጀመሪያው ንጉሥ ነው። በየትኛውም ታሪክ ውስጥ 1000 ሚስቶችን አግብቶ የኖረ ሰው አልተመዘገበም። እንደሚታወቀው ንጉሥ ሰለሞን የመጽሐፍ ቅዱስ ክፍል የሆነውን መኃልየ መኃልይ ዘሰሎሞን የተባለውን ክፍል እሱ እንደጻፈው ይነገራል። ይህ የመጽሐፍ ቅዱስ ክፍል የሚያተኩረው በሁለት ፍቅረኛሞች የፍቅር ታሪክ ዙሪያ ነው። እንደሚታወቀው ንጉሥ ሰለሞን ብዙ ባዕዳን ሴቶችን አፍቅሯል። የነገሥታት ልጆች የሆኑ 700 ሚስቶችና 300 ቁባቶች ነበሩት። በወቅቱ ከንጉሥ ቤተሰብ ጋር ወዳጅነት መፍጠር በጣም ትልቅ ነገር ስለነበር ሰዎች ልጆቻቸውን የነገሥታት ዘሮች እንዲያገቡላቸው ያደርጉ ነበር። በዚህም መኃልየ መኃልይ ላይ የተጠቀሰችው ሙሽራ የሹኔም አገር ሰው እንደሆነች ተገልጿል። ንጉሥ ሰለሞን ከዚች ልጅ ጋር በፍቅር ይወድቃል። የልጅቷን ቤተሰቦች ንጉሥ ሰለሞን እንደተመኛት ባወቁ ጊዜ ለንጉሥ ሰለሞን ይድሩለታል። ንጉሥ ሰለሞንም ወደ ቤተ መንግሥቱ ይወስዳታል። የተንደላቀቀው ኑሮ እንድትኖር ያደርጋታል። ነገር ግን ይቺ ወጣት ከሕፃንነቷ ጀምራ የምታፈቅረው የመንደሯ ልጅ ነበር። ይህ ልጅ እረኛ ነበር። በኑሮውም ብዙ የሞላለት አልነበረም። እረኛነቱንም ውዴ ሆይ እስቲ ንገረኝ፣ የበጎችን መንጋ የምታሰማራው የት ነው? በቀትርስ ጊዜ ረፍት ያገኙ ዘንድ እንዲመሰጉ የምታደርገው የት ነው? አንተም በመፈለግ የጓደኞችን መንጋ በመከተል የምቅበዘበዘው ለምንድን ነው? እያለች ትገልጻለች፣ ታንጎራጉራለች። ይህች በቤተሰቧ ተጽዕኖ በግዴታ ለንጉሡ የተዳረችው የሹኔም ወጣት ሴት ከሕፃንነቷ ጀምራ ስታፈቅረው የነበረውን እረኛ ወዳጇን ለማግኘት ትመኛለች፣ ትፈልጋለች። ቀንና ሌሊት እየባዘነች ትፈልጋለች።
በሌላ በኩል ደግሞ እረኛ ወዳጇ በበኩሉ እርሷን በመፈለግ ይንከራተታል። በተቻለ ሁሉ ሊያገኛት ይሞክራል። ውበቷን እያደነቀ ቀንና ሌሊት ሊያገኛት ይመኛል። በአጠቃላይ በዚህ የመጽሐፍ ቅዱስ ክፍል ውስጥ ታሪኩ ውስጥ ንጉሥ ሰለሞን ተሳታፊ ቢሆንም ዋናው የፍቅር ታሪክ የሚያተኩረው ግን በሁለት ፍቅረኛሞች መካከል መሆኑን የሚገልጽ ነው። እንግዲህ ጠቢቡ ሰለሞን እነዛን ሁሉ ሚስቶች አግብቶ የወለዳቸው ልጆቹ አንደኛው ከንግሥተ ሳባ የወለደው ልጁ ንጉሥ ቀዳማዊ ምኒልክና በዛው በእስራኤል የወለደው ልጁ ሮብዓም ብቻ ናቸው። እግዚአብሔር ጠቢቡ ሰለሞንን የተጣላው በሚስቶቹ ብዛት አይደለም። ከዛ ይልቅ አምልኮተ እግዚአብሔርን በመተው የሚስቶቹን ፈለግ ተከትሎ ሚስቶቹን ለማስደሰት ብሎ የጣዖት አምልኮን መከተል በመጀመሩ ነው። በዚህም ሰለሞን እግዚአብሔር ከሰጠው ጥበብ ጋር በሚስማማ መንገድ መመላለስ አልቻለም። መንፈሳዊውን የእግዚአብሔር ሥርዓት በመተው ለሚስቶቹ ጣዖት ተገዛ። የአምላክን ትእዛዝ ችላ በማለት ባዕድ አማልክትን የሚያመልኩ ሴቶችን ጨምሮ በመቶዎች የሚቆጠሩ ሚስቶችን አገባ። ውሎ አድሮ ሚስቶቹ እግዚአብሔርን ማምለክ እንዲተውና ልቡ ወደ ጣዖት አምልኮ እንዲያዘነብል አደረጉት። አምላክም ለሰለሞን ከግዛቱ ውስጥ ከፊሉ ተወስዶ ለሌላ እንደሚሰጥ ነገረው። አምላክ ከሰለሞን አባት ከዳዊት ጋር ለገባው ቃል ኪዳን ሲል ከመንግስቱ ከፊሉን ብቻ ለቤተሰቡ እንደሚተው ገለጸ። ሰለሞን ታማኝነቱን ቢያጎልም እግዚአብሔር ከዳዊት ጋር ለገባው የመንግስት ቃል ኪዳን ታማኝነቱን አሳይቷል። መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ላይ የሰለሞን ፍጻሜ ይህንን ይመስላል። የቀረውም የሰለሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰለሞን ታሪክ መጽሐፍ ተጽፏል። ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበረ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሰ። እግዚአብሔር ብዙ ጥበብና ጸጋን የሰጠው ይህ ታላቅ ንጉሥ ለ40 ዓመት እስራኤልን በቅንነት መርቷል። ከንግስናው በተጨማሪም ለነፍስም ለሥጋም የሚጠቅሙ ትንቢትና ትምህርትን የያዙ የጥበብና የመዝሙር መጻሕፍትን ጽፏል። እነዚህም መኃልየ ዘሰሎሞን፣ መጽሐፈ መክብብ፣ መጽሐፈ ምሳሌ፣ መጽሐፈ ተግሣጽና መጽሐፈ ጥበብ ናቸው። ንጉሥ ሰለሞን ከመንገሱ በፊት 12 ከንግስናው በኋላ 40 በድምሩ 52 ዓመታትን በሕይወተ ሥጋ ከኖረ በኋላ ሰኔ 23 ቀን ከዚህ ዓለም ድካም አርፏል። የተወደዳችሁ የገዳማት ቲቪ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እርግጠኛ ሁኑ። እንዲሁም ያላችሁን ማንኛውም ሐሳብ አስተያየት በኮሜንት መስጫው ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።